በጣም በርካታ ሰዎች በየወሩ 600 ብር እያባከናችሁ ነው። ይህንም ለማድረግ ቴሌብራችሁን በስርዓት ያያችሁት አይመስለኝም። ቴሌብርን ተጠቅማችሁ እንዴት ፓኬጅ መግዛት እንዳለባችሁ ስላላወቃችሁ ብቻ 600 ብር እየከሰራችሁ ነው። ዛሬ 600 ብር በየወሩ እንዴት እንደምታተርፉ አሳያችኋለሁ። ወደ ቪዲዮ በመጀመሪያ ፓኬጅ ውስጥ እንገባለን ማለት ነው። ወደ ፓኬጅ ገብቼን ያለሁት እዚህ ጋር በምታዩት መልኩ ኦሬዲ የወር አንሊሚትድ ፓኬጅ ወይም ደግሞ አንሊሚትድ ዳታ እና ቮይስ ያስቀምጥልናል ማለት ነው። እዚህ ጋር ምንድነው መንዝሊ አንሊሚትድ ፕሪሚየም ቮይስ ፕላስ ኢንተርኔት የሚለው ወደ 2650 ብር ነው። ኦኬ ነገር ግን እኛ ወደ 600 ብር አተርፈን በአጭሩ ወይም ደግሞ በቀላል መንገድ እንዴት መጠቀም እንዳለብን አሳያችኋለሁ ማለት። ከዛ በተጨማሪ እዚህ ጋር እንደምታዩት መንዝሊ አንሊሚትድ ፕሪሚየም ዳታ ወደ 2000 ብር አለ። ከዛ መንዝሊ አንሊሚትድ ፕሪሚየም ፕላን አንሊሚትድ ቮይስ ወደ 1200 አለ ማለት ነው። እንደዛ ያለ ይቀጥላል። የውጪ ሰው ካላችሁ ምናምን መጠቀም የምትችሉበት ደግሞ ወደ 6250 ብር ከፍላችሁ መጠቀም የምትችሉት አይነት እንትን አለ። በዛሬ ቪዲዮ በዋናነት ላሳያችሁ የፈለኩት 600 ብር አትርፋችሁ እንዴት መጠቀም እንዳለባችሁ አሳያችኋለሁ። ይሄ ሲሆን ግን እንዴት ነው ህጋዊ በሆነ መንገድ ነው። ምንም አይነት ምንጥሰው ህግ የለም ወይም ደግሞ ከመንግስት ጋር የሚያነካካል ምንም ነገር የለም። ራሱ ባስቀመጠልን ዋጋ ራሱ ባስቀመጠልን በህጉ መሰረት ሄደን ነው መንገዛው መጠቀም እንችላለን ማለት ነው። አሁን ያለውት በአንሊሚትድ እንትን ያለው ምን ታደርጋላችሁ? ወደ ጎን ታመጣላችሁ ማለት ነው። ወደ ግራ ትወስዱትና ልክ ወደ ግራ እንዳመጣችሁ እዚህ ጋር በምታዩት መልኩ ቮይስ ፕላስ ኢንተርኔት የሚል ታገኛላችሁ ማለት ነው። ልክ እሱን እንዳገኛችሁት ነክታችሁ ወደ ውስጥ ትገባላችሁ። ከዛ ወደ ውስጥ ወደ መጨረሻው ፓርት ታመጣላችሁ። እዚህ ጋር በምታዩት መልኩ መንዝሊ ቮይስ ፕላስ ዳታ ፓኬጅ አንሊሚትድ እና ወደ ስንት ነው? ወደ 2500 ብር አስቀምጦልናል ማለት ነው። ኦኬ እዚህ ጋር ላሳያችሁ የምፈልገው ነገር ምንድነው? እዚህ ጋር መንዝሊ ቮይስ ፕላስ ዳታ ፓኬጅ ነው የሚለው። ኦኬ ዳታ ኦሬዲ አንሊሚትድ ነው። ነገር ግን ቮይሱ ስንት ነው? ወደ 1200 ነው። ቮይሱ አንሊሚትድ አይደለም፣ ለአንድ ወር የተገደበ ነው። ኦኬ የተገደበ ስላችሁ በ1200 ሚኒት ተሰጥቷችኋል። በአንድ ወር ውስጥ ያን መጠቀም ትችላላችሁ። ነገር ግን ሜቢ ይሄን 1200 ሚኒትም በአንድ ቀን አውርታችሁ ልጨርሱ ትችላላችሁ። ከዛ በኋላ አትጠቀሙትን። ኦሬዲ አንሊሚትድ አይደለም ማለት ነው። በደንብ ማወቅና ልትረዱ የሚገባው ነገር ዳታ ነው አንሊሚትድ የሆነው። ቮይስ አንሊሚትድ አይደለም። 1200 ሚኒት አስቀምጦላችኋል። ማን ነው በ1200 ሚኒት ሙሉ አንድ ወር ሙሉ የሚያወራው? ይሄ በጣም ብዙ ነው። ኦኬ ነገር ግን 600 ብር ማትረፍ ከፈለጋችሁ ዳታው አንሊሚትድ ነው፣ ነገር ግን ቮይሱ አንሊሚትድ ባልሆነ መንገድ መጠቀም ትችላላችሁ። ይሄ በጣም አሪፍ ነው። እኔ አሪፍ ነው ብዬ ነው የማስበው። ደግሞ ልትረዱ የሚገባው ነገር ወይ ማወቅ ያለባችሁ ነገር ምንድነው? ቮይስ ሊሚትድ ነው። ኦኬ ቮይስ አንሊሚትድ ሳይሆን አንሊሚትድ የሆነው ዳታ ነው። ዳታ አንሊሚትድ ነው፣ ነገር ግን ወደ 120 ሚኒት ተሰጥቷቸዋል። ወደ 1200 ሚኒት ተሰጥቷቸዋል። ይሄን ማውራት መነጋገር ትችሉበታላችሁ። ይሄን በእርግጠኝነት ነው የምላችሁ፣ አውርታችሁ አትጨርሱትም። ያ እኔ ይሄን ሁሉ አውርቶ የሚጨርሰው ካለ እኔ አላውቅም ከማን ጋር እንደሚያወራ ስለምን እንደሚያወራ አይደል ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ይሄ አሪፉና ምርጡ ወይ ብዬ አስባለሁ። ይሄን ስንቶቻችሁ ታውቁታላችሁ? ከዚህ በፊት እስቲ ይሄን ተጠቅማችሁ የምታውቁ ካላችሁ ኤክስፒሪየንሱን ወይም ደግሞ ያልተጠቀማችሁም ካላችሁ ያኛውን በዛኛው እየባከናችሁ ያላችሁ ካላችሁ እስቲ ኮሜንት ላይ አሳውቁኝ፣ ማወቅ ስለምፈልግ ነው ማለት ነው። ስለዚህ ይሄን ማታውቁ ካላችሁ ከዛሬ ጀምሮ ይሄን መጠቀም ትችላላችሁ። ኦሬዲ ልክ ከገባችሁ በኋላ ኔክስት ብላችሁ መግዛት ነው። ኦሬዲ እኔ ስለገዛሁትና እየተጠቀምኩበት ስለሆነ ነው ጋይስ። ምንም አያልቅም፣ የምሬ ነው የምላችሁ። 1200 ሚኒት ጭራሽ አያልቅም። ባያልቅም እንኳን ምን ታደርጋላችሁ? ወደ ሰው ልካችሁ ወይም ወደ ጓደኛ ወደ ዘመድ ጓደኞቻችሁ ጋር ልካችሁ እነሱ እንዲጠቀሙ ማድረግ ትችላላችሁ ማለት ነው። እሱ እንዴት እንደሆነ ደግሞ በቀጣይ ቪዲዮ አሳያችኋለሁ። ስለዚህ የዛሬ ቪዲዮ ይሄን ይመስላል። በቀላል መንገድ ወደ 600 ብር አትርፋችሁ መጠቀም ትችሉበት አይነት ቪዲዮ ነው ያመጣውላችሁ። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ፋሚሊ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ቻው።